መልካም ማዘዝ ከመጥፎ መከልከል እንደሚታወቀው ሁሌም ሊኖር የሚገባ አንድ የኢስላም መገለጫ የሆነ ሸዒራ ሚን ሸዓኢር الإسلام ነው እና ቅድም ወንድማችን ባነበበልን አንቀጽ ላይም አላህ Subhanahu Wa Ta'ala ወልተኩም ሚንኩም ኡመቱን يدعون إلى الخير ويأمرون بالمعروف وينهون عن المنكر ይላል። ከናንተ መካከል ወደ መልካም ነገር የሚጣሩ ከመጥፎ የሚከለክሉ ሰዎች ይኖሩ። ሁሉም ሰው መጥፎን ሲያይ የመከልከል ግዴታ ሊኖርበት ይችላል እንደየሁኔታውና አቅሙ። ነገር ግን ስራቸውና ዋና መለያቸው ይሄ የሆኑ ሰዎች ያስፈልጉናል። ይሄ ደግሞ በትክክል እንዲሆን በትክክል መታዘዝ የሚገባውን እንዲያዙ መከልከል የሚገባውን እንዲከለክሉ በእውቀት ላይ የተመሰረተ ነፃ ያስፈልጋቸዋል። ስለዚህ ይሄ እውቀት ለሁሉ ነገር መሰረት ነው።